ራሽፎርድ በቻምፒየንስ ሊግ ላይ በአስቶን ቪላ ማሊያ ይታያል። በፕሪሚየር ሊግ ብቻ ሳይሆን የቻምፒየንስ ሊግንም እድል የሚሰጥ ዝውውር ስለሆነ ይሄንን የውሰት ዝውውር ተቀብሎታል። አሞሪም በዚህ ተጫዋች ላይ በወሰዱት አቋም ብዙ ድጋፍ አግኝተዋል። በቀድሞ የማንቸስተር ዩናይትድ ተጫዋቾች ድጋፍ አግኝተዋል። በቀድሞ አሰልጣኞች ሳይቀር በሚዲያዎች ላይ አስተያየቶቻቸውን በሚሰጡ ድጋፍ አግኝተዋል። እንደውም ሃሪ ሬድናፕ ምን አሉ? እኔ ቀጥተኛ ተናጋሪ ወዳለሁ አሉ። ግልጽ ተናጋሪ፣ በቃ በሆዱ ማያስቀር ንግግሬ ጣጣ ሊያስከትል ይችላል ብሎ ቢያምንም እንኳን የሚናገር ሰው ወዳለሁ አሉ። እኔም እንደዚህ ነበርኩኝ አሉ። በኪፒአር በነበርኩበት ጊዜ አደል ተዓረብት የሚባለውን ተጫዋች ተጠባባቂ ከአሰላለፍ ውጪ ሳደርገው ለምን አደረከው ተብዬ ተጠየቅኩ አሉ። ያኔ እኮ ሰበብ መፍጠር እችላለሁ፣ እንዲህ ነው እንዲያ ነው እያልኩኝ መሸፋፈን እችል ነበር፣ ግን ትክክለኛውን ምክንያት አስቀመጥኩኝ። እንዴት 19 ኪሎ ግራም ጨምሮ የመጣ ተጫዋች እንዴት አሰልፍ ትሉኛላችሁ ብዬ ተጫዋቾች ላይ አንዳንድ ጊዜ እንደዚህ መናገር ተገቢ ነው አሉ። አሞሪም በግልጽ የመናገራቸውን ነገር ድጋፍ ሲሰጡ እውነቱ ምንም ያምጣ ምን መናገር ያስፈልጋል ባይ ናቸው እኚህ አንጋፋ አሰልጣኝ። ከዛ በኋላ ስለሚመጣው መዘዝ እኔ አልፈራም ነበር። በራሽፎርድ ላይ አሞሪም የወሰኑት ውሳኔ ሰር አሌክስ ፈርጉሰን እንኳን የሚደግፉት ነው፣ ተገቢ ነው ሲሉ ነበር። ዲሲፕሊን ይቀድማል። ብቃት ብቻውን ጥቅም የለውም። ታለንት ኢዝ ኖት ኢነፍ ዲሲፕሊን ከሌለ በስተቀር እና ትክክል ነው ውሳኔው ተብሎ አሞሪም ድጋፍ አግኝቶ የማንቸስተር ዩናይትድ ደጋፊዎችም የአሞሪም ውሳኔ ትክክል አይደለም አይሉም። አይናቸውን ባያቀረረ ስለሚወዱት ብቻ ግን እየተሰናበቱት ይገኛሉ። ልጁ ግን ያለፈበት ውጣ ውረድ ዘንድሮ ያለፉት ዓመታት ከዚህም በላይ እንደው ውድቀት ውስጥ አለመጣሉን የሚያስገርመው ውድ አድማጮች፣ በቤተሰብ ውስጥ ሰላም የለ፣ በግል ህይወት ውስጥ ሰላም የለ፣ ከሜዳ ውጪ ሰላም የለ፣ በልምምድ ሜዳው ሰላም የለው፣ ሜዳ ላይም እንደው ሰላም የለውም እንኳን ለማለት የሚያስችል እድል እንኳን አላገኘም። በተለይ አሞሪም ከመጡ በኋላ እንደመጡ እኮ ማለት ከኢፕስዊች ጋር ነው ከማን ጋር ነው በሁለት ደቂቃ ውስጥ እንደዚህ ጎል አስቆጥሮ ነበር እኮ። ከዛም ከኤቨርተን ጋር ደገመ። ግን ኤቨርተን ጨዋታ ላይ ነው ያ ሰሞን ነው የችግሩ ሁሉ መነሻ። ፕሮፌሽናል አይደለህም ብለውታል አሉ። አሁን የማንቸስተር ዩናይትድ የውስጥ መረጃ ሰጪዎች ለብሪቲሽ ትልቆቹ ጋዜጠኞች ሲናገሩ አንዳንዶቹ